ኤክስቼንጅ ይጠይቃችሁ የነበረው አሁን ላይ ይሄንን ኤክስቼንጅ አስቀርቶ በነፃ አድርጎላችኋል ማለት ነው። በተለይ ለሴቶች ወንዶች እንደነበር ነው እንግዲህ ሰሞኑን በርከት ያሉ ሽልማት አሁን ደግሞ እንደምትመለከቱት ፓርቲ ከፍታችሁ ለምሳሌ ቼክ ማድረግ ትችላላችሁ። ማለት እናንተ ፓርቲ ከፍታችሁ ሳይሆን ፓርቲ የተከፈተበት ቤት በመግባት ያለ 1 ሚሊዮን ኮይን እንደማይከፈት ይታወቃል። አሁን ላይ ግን ይሄ ምንም አይነት ኮይን የተገዛ ኮይን የለም ወይም ደግሞ ምንም አይነት ቪአይፒ አልገዛም። ይሄው እንደምትመለከቱት 16 መሆኑን ያው በቪዲዮ ገለጻ አድርጌ ነበር ማለት ነው። እንዲሁም ደግሞ ትናንትና የሰራሁት አዲስ ቪዲዮ ነበረ። ዛሬ ደግሞ ሌላ አዲስ ግኝት አለ ማለት ነው። ስለዚህ ፖፕ ላይ ተሳተፉ፣ በደንብ ተንቀሳቀሱ፣ ስራችሁን በደንብ ስሩ። እናንተ ከሰራችሁ ፖፕ ላይ አሪፍ ነገራቶችን ታገኛላችሁ። በርከት ያሉ ነገሮች ለምሳሌ እዙ ላይ ያለን እስኪ ይሄንን ነገር ላሳያችሁ ነው በቀላሉ ማለት ነው። ከነበሩት አፕዴቶች ሽልማት አለ፣ ማበረታታቸው አሉ፣ እንደገና ደግሞ ነፃ የምንሰራቸው ስራዎች አሉ። አሁን እዚህ ጋር ይሄንን ፖፑላር ራንኪንግ የሚለውን ስንከፍተው አያችሁ አይደል? እስከ 100 ድረስ ራንክ አለው ወይም ደግሞ ደረጃዎችን አውጥቶ ነው እንደምትመለከቱት የራሱ ክራይቴሪያ አለው። በጣም ቀላል ክራይቴሪያ ፓርቲ ላይ ወይም ላይቭ ላይ ስትቀመጡ ለምሳሌ አንደኛ ደረጃ ላይ ያለችው እስከ 200,000 ኮይን የምትሸለመው ያው እዚህ ጋር ይታያችኋል አይደለ? በነገራችን ላይ አንደኛ ላይ ያለች ስዊት ይላል ኢንፍሉዌንሰር ብሏል። ከ1 እስከ 3 ያሉት ይሄ ኢንፍሉዌንሰር የሚለው ታግ ይለጠፍላቸዋል። ሁለተኛውም እንደዛው ሪዬ ይላል። ሶስተኛ ይሄው ኢንፍሉዌንሰር ይላል። እነዚህ በነገራችን ላይ ሽልማት አላቸው። ሽልማት 200,000 150,000 100,000 እያለ እስከ 10ኛ ደረጃ ድረስ ያሉት ተሸላሚ ይሆናሉ ማለት ነው። እናንተም እነዚህን አፕዴቶች አትናቋቸው፣ በደንብ ተከታተሉ ለማለት እወዳለሁ ማለት ነው። የዛሬ ቪዲዮዬ ለማስታወስ ያክል ነው። ፓርቲ ተቀመጡ፣ ቼክ አድርጉ። ሙሉ በሙሉ ነፃ ሆኗል ማለት ነው። የዛሬውን ቪዲዮ እዚህ ላይ ያበቃለሁ። በቀጣይ ሌላ ቪዲዮ ይዤ እስከምመጣ ድረስ መልካም ጊዜ ይሁንላችሁ። ባባይ